ጤና ይስጥልኝ። ይህ ግሎባል ዴይሊ ኒውስ ነው። የዕለቱን ዜና አቅራቢ ቤቲ ነኝ። ዛሬ ቀን ሚያዝያ 8 2018 ወይም በዩሮፒያን ካለንደር ኤፕሪል 16 2026 ነው። በቅድሚያም የዕለቱን ዋና ዋና ዜናዎች አጠር አድርጌ ላካፍላችሁ። በዛሬው ዕለት በአሜሪካ የትራምፕ አስተዳደር በኢትዮጵያውያን ስደተኞች ላይ ያሳለፈውን አዲስ ውሳኔ፣ በትግራይ ክልል ጊዜያዊ አስተዳደር ዙሪያ ስላለው አዲስ ፖለቲካዊ ውዝግብ፣ አሜሪካን ኢኮኖሚ እያናወጠ ያለውን የዋጋ ግሽበት፣ እንዲሁም ከኢትዮጵያ የፋይናንስ ሪፎርምና በሀገሪቱ የተከሰተውን አሳዛኝ የተፈጥሮ አደጋ እንመለከታለን። በተጨማሪም በትራምፕ ፖለቲካዊ ውሳኔዎች ዙሪያ ያሉትን አዳዲስ ክስተቶች እንዲሁም በእስራኤልና ጋዛ ጦርነት ከ72300 በላይ የደረሰውን ታሪካዊ የሟቾች ቁጥርና በእስራኤል መሪዎች ላይ የተሰናዘሩ ያሉትን አነጋጋሪ ታሪካዊ ንጽጽሮች እናቀርባለን። ወደ መጀመሪያው መረጃችን ስናልፍ የዶናልድ ትራምፕ አስተዳደር ከ5000 በላይ ኢትዮጵያውያን ስደተኞች በአሜሪካ የነበራቸውን ቴምፖራሪ ፕሮቴክትድ ስቴተስ ማንሳቱን ተከትሎ በ60 ቀናት ውስጥ ሀገሪቱን ለቀው እንዲወጡ ማዘዙ ተሰምቷል። ይህ እርምጃ ከ1 ሚሊዮን በላይ ስደተኞችን ከለላ ለማሳት የተጀመረው ሰፊ ፖሊሲ አካል ነው ተብሏል። በሀገር ውስጥ ዜና ደግሞ በኢትዮጵያ በተከሰተ ከባድ የጎርፍና የመሬት መንሸራተት አደጋ ቢያንስ የ64 ሰዎች ሕይወት ማለፉንና በርካታ ሰዎች መጥፋታቸውን አልጀዚራ ዘግቧል። በሌላ በኩል ግን የአፍሪካ ሕብረት ኮሚሽን የኢትዮጵያን የግብርና ትራንስፎርሜሽን ለአፍሪካ አህጉር ትልቅ አርአያ የሚሆን ስኬት ነው ሲል አድንቋል። በሌላ በኩል ወደ አሜሪካ ፖለቲካ ስናመራ 47ኛው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የተለያዩ አነጋጋሪና ጽንፈኛ ውሳኔዎችን እያሳለፉ ይገኛሉ። ፕሬዚዳንቱ የፌዴራል ሪዘርቭ የማዕከላዊ ባንክ ኃላፊ የሆኑትን ጄሮም ፓወልን ከስልጣን ለማባረር ማስጠንቀቂያ መስጠታቸው የአሜሪካን የኢኮኖሚ ፖለቲካ ያናወጠው ይገኛል። በተያያዘ ዜና የዲሞክራት ፓርቲ አባላት በመከላከያ ሚኒስትሩ ፒት ሄግሴዝ ላይ 6 የክስ አንቀጾችን በማቅረብ ኢምፒችመንት ፖለቲካዊ ጫናውን አጠናክረዋል። በውጭ ፖሊሲው ረገድም የአሜሪካና የኢራን ውጥረት ቀጥሎ ሲሆን ትራምፕ ከታላቋ ብሪታንያ ጋር የተደረገውን የንግድ ስምምነት ሊቀለብሱት እንደሚችሉ በማስጠንቀቂያቸው ገልጸዋል። ወደ መካከለኛው ምስራቅ መረጃችን ስንሻገር በእስራኤልና ጋዛ መካከል ያለው ጦርነት ያስከተለው ሰብአዊ ቀውስና የጦር ወንጀል ክሶች እጅግ አሳሳቢ ደረጃ ላይ ደርሰዋል። የጋዛ ጤና ጥበቃ ሚኒስቴር ባወጣው መረጃ ከጥቅምት 2023 ጀምሮ በእስራኤል ጥቃቶች የተገደሉት ፍልስጤማውያን ቁጥር 72300 ማለፉንና ከ172000 በላይ ሰዎች መቆሰላቸውን አስታውቋል። ተመድ ዩኤን በበኩሉ 90% የሚሆነው የጋዛ መሠረተ ልማት መውደሙን አረጋግጧል። ይህ ታሪካዊ የሆነ የሟቾች ቁጥር መጨመር በዓለም አቀፍ ደረጃ ትልቅ ውዝግብ ፈጥሯል። በቅርቡ በኢንዶኔዥያ የሚገኘው የኢራን ኤምባሲ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ከናዚው መሪ አዶልፍ ሂትለር ጋር የሚያመሳስል በኤአይ የተሰራ ምስል አጋርተዋል። ከዚህ ቀደም የቱርኩ ፕሬዝዳንት ኤርዶጋንም ተመሳሳይ ንጽጽር ማድረጋቸው ይታወሳል። ይህንንም ተከትሎ የእስራኤል ፕሬዝዳንት አይዛክ ሄርዞግና ሌሎች የእስራኤል ባለስልጣናት ይህን ድርጊት አጥብቀው በማውገዝ ንጽጽሩ የታሪክን እውነታን የሚያዛባና እጅግ ዘግናኝ ነው ሲሉ ቁጣቸውን ገልጸዋል። ወደ ቀጣዩ መረጃችን ስናልፍ ወደ አገር ውስጥ የኢትዮጵያ ዜናዎችን እናምራለን። በትግራይ ክልል ጊዜያዊ አስተዳደር አመራር ዙሪያ አዲስ የፖለቲካ ውዝግብ ተፈጥሯል። የፌዴራል መንግስት የጊዜያዊ አስተዳደሩ ፕሬዝዳንት የሆኑትን የሌተናል ጄኔራል ታደሰ ወረደን የስልጣን ዘመን ለተጨማሪ 1 ዓመት ማራዘሙን ተከትሎ በክልሉ ያሉ የፖለቲካ ኃይሎች መካከል ልዩነት ተፈጥሯል። ህወሓት ውሳኔው የፕሪቶሪያውን የሰላም ስምምነት የሚጥስ ነው በሚል ተቃውሞውን ቢያሰማም ጄኔራል ታደሰ ወረደ ግን በሰጡት መግለጫ ሹመታቸው ህጋዊ መሆኑን ተከላክለዋል።
ጄኔራሉ ማንኛውም የአመራር ለውጥ የክልሉን ሰላምና ተቋማዊ አሰራር በጠበቀ መልኩ መከናወን አለበት በማለት ስልጣን እንዲለቁ የሚቀርቡባቸውን ጥያቄ ውድቅ አድርገዋል። በሌላ በኩል ደግሞ በአማራ ክልልና በሌሎችም አካባቢዎች የሚታየው የጸጥታ ችግር አሁንም አሳሳቢ ሆኖ ቀጥሏል። በተለይም ከመጪው አገራዊ ምርጫ ጋር ተያይዞ የዜጎች መፈናቀልና አለመረጋጋት መባባሱ ከፍተኛ ስጋት መፍጠሩን የቢቢሲ አማርኛና ሌሎች የዜና ምንጮች በዘገባዎቻቸው አመልክተዋል። በሌላ በኩል ወደ ዓለም አቀፍና የአሜሪካ ፖለቲካ ስናመራ በፓኪስታን ሲካሄድ የነበረው የአሜሪካና የኢራን የሰላም ድርድር አለመሳካቱን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የጦር መርከቦቻቸው በሆርሙዝ ስትሬት ላይ ማዕቀብ እንዲጥሉ ትዕዛዝ አስተላልፈዋል። ይህ እርምጃ በዓለም አቀፉ የነዳጅ አቅርቦት ላይ ትልቅ ስጋት የፈጠረ ሲሆን እንደ ካናዳና እንግሊዝ ያሉ አጋር ሀገራት በዚህ ማዕቀብ እንደማይሳተፉ አስታወቁ። በዚሁ ከፍተኛ የፖለቲካ ውጥረት መሃል ግን አንድ ፈገግ የሚያሰኝና አስገራሚ የፖለቲካ ክስተት ተፈጠረ። ፕሬዚዳንት ትራምፕ በሰው ሰራሽ አስተውሎት AI የተቀናበበና ራሳቸውን እንደ ክርስቶስ አድርጎ የሚያሳይ ምስል በማህበራዊ ሚዲያ ላይ ማጋራቸውና በካቶሊኩ ርዕሰ ሊቃነ ጳጳሳት ፖፕ ሊዮ ላይ የሰነዘሩት ትችት ብዙዎችን አስገርመዋል። ምስሉን በኋላ ላይ ቢያጠፉትም ይህ አይነቱ ያልተጠበቀ ድርጊት በዘመናዊ ፖለቲካ ውስጥ መታየቱ በመላው ዓለም የመነጋገሪያ ርዕስ ሆኖ አልፏል። ከዚሁ ጋር በተያያዘ ወደ አሜሪካ ኢኮኖሚያዊ ቀውስ ስንሸጋገር በመካከለኛው ምስራቅ ያለው ግጭትና በኢራን ላይ የተወሰደው እርምጃ በአሜሪካ የነዳጅ ዋጋ ላይ ከፍተኛ ጭማሪ አምጥቷል። ይህ ደግሞ የዋጋ ግሽበቱ በድጋሚ እንዲያቆጠቁጥ እያደረገ ሲሆን ሸማቾች የዕለት ተዕለት የኑሮ ውድነት ጃላ እያረፈባቸው ይገኛል። የኢኮኖሚ ባለሙያዎች እንደሚያስረዱት የነዳጅና የሸቀጦች ዋጋ መናር የፌዴራል ሪዘርቭ የባንክ ወለድ ምጣኔን ለመቀነስ ያሰበውን ዕቅድ ሊያዘግየው እንደሚችል ስጋታቸውን ይገልጻል። የኑሮ ውድነቱ በዜጎችና በንግድ ተቋማት ላይ የፈጠረው ጫና የዕለቱ አብይ የኢኮኖሚ ዜና ሆኗል። በመጨረሻም ወደ ሀገር ቤት ዜናዎቻችን ስንመጣ በኢትዮጵያ የፋይናንስ ዘርፍ ላይ ትልቅ የሪፎርም እንቅስቃሴ እየተካሄደ መሆኑ ተገልጿል። የኢትዮጵያ ብሔራዊ ባንክ ገዢ አቶ ኢዮብ ተካልኝ በዋሽንግተን ዲሲ በሚካሄደው የIMF እና የዓለም ባንክ የጸደይ ስብሰባ ላይ ተገኝተው ስለ ኢትዮጵያ አጠቃላይ የፋይናንስ ሴክተር ሪፎርም አጀንዳ ማብራሪያ ሰጥተዋል። በተለይም ገበያ መር የውጭ ምንዛሬ ተመንና የባንክ ዘርፉን ለውጭ ባለሀብቶች ክፍት የሚያደርጉ ሂደት ዓለም አቀፍ ትኩረት ስቧል። በሌላ በኩል በአማራ ክልል በተለያዩ አካባቢዎች ጦርነት እንዲያበቃና ሰላም እንዲሰፍን የሚጠይቁ ሰልፎች መካሄዳቸውን መረጃዎች ያመለክታሉ። የዛሬውን የግሎባል ዴይሊ ኒውስ ዝግጅታችንን ይህን ይመስል ነበር። ፖድካስታችንን በዩቲዩብ ቻናል ሰብስክራይብ በማድረግ እንዲሁም በአፕል ፖድካስት፣ በአይሃርት ሬዲዮ እና በስፖቲፋይ ፎሎው በማድረግ ቤተሰብ ይሁኑ። ለክርስትና እምነት ተከታዮች በሙሉ የትንሣኤው በዓል የደስታ፣ የሰላም፣ የፍቅር እና የአብሮነት እንዲሆንላችሁ እንመኛለን። አብራችሁን ስለነበራችሁ ከልብ እናመሰግናለን። እኔ ቤቲ ነበርኩኝ። በያላችሁበት መልካም ቀን